Okay, SharePoint list practice exercise. So የመጀመሪያው ኤክሰርሳይሳችን create a customizing new list ይላል። Login to your site, SharePoint, navigate to your team, site creating a week one, create a new SharePoint list name, projects with a column, እንደዚህ ኮለመኖች የሆነ ፈጠር ይለናል። Yeah. And then create a new SharePoint list name, project እንደዚህ በዚህ ደግሞ ኮለመን ናሞቹ እንደዚህ ሆኑና አንዳንድ አትሪቢዩቶች ያሉት ይላል። Yeah. ኦኬ ሶ እንፍጠር። እሺ ሳይት መጀመሪያ ሳይታችን ላይ ነው እና በዚህ ሰዓት ላይ ነው ልክ ከዚህ በፊት ክሬት ዶክመንት እዚህ ጋር እንደምንፈጥረው ሁሉ ሊስት የምትላለች እሷ ላይ ክሊክ እናደርጋለን። ይሄ በሞባይል ልክ ስለሆነ ላይክ እያረማችሁ ቪዲዮ ቀድሞ ያየ ሰው ምናምን እሺ እዚህ ላይ ክሬት ስታደርጉ ሪኮመንድድ ዌይ ሳይት ኮንቴንት ውስጥ ብትገቡ ነው። እንዳልከው ዳይሬክትሊ ሊስት ልናገኝ እንችላለን፣ ግን ቤስት ዌይ የተባለው ሳይት ኮንቴንት ውስጥ ገብቶ ከዛ ሳይት ኮንቴንት ኔስንስ የራሱ የከፈተው የሳይት ኮንቴንቱ ማለት ነው። ከዛ እዚህ ላይ ሊስቷን ያው ሴም ነው ሪዛልቱ አለ፣ ግን ፕሪፈር ዌይ እንደሱ ነው የሚሆነው። ኒው ምናምን የሚለው አይመጣም እንዴ? ኮኔክሽን ነው ኦኬ። እንዳልሽ ከሆነ በሳይት ኮንቴንት ውስጥ ገብተን እዚህ ኒው ሊስት ምንድን ነው አርጉት የተባለው እንፈጥረው ሊስታችን ፕሮጀክት የሚል ነው። ከዚያ የተለያዩ ኮለም ይመጣል። እዚህ ውስጥ ሊስት ነው የምንመርጠው አይደል? ፕሮጀክትስ በአማርኛ ከየት ላይ ታይትልን ብቻ ይዞ ይመጣል። እያንዳንዱ ፊልዶችን ፍጠሩ ተብሏል። የመጀመሪያው ፕሮጀክት ኔም ሲንግል ላይን ኦፍ ቴክስት ነው። ፕሮጀክት ኔም ሲንግል ላይን ኦፍ ቴክስት ሴቭ። በኋላ ፕሮጀክት ዲስክሪፕሽን አዳድ እያደረግን ሲንግል ላይን ኦፍ ቴክስት ነው። ፕሮጀክት ዲስክሪፕሽን አዎ መልቲፕል ነው። እንደዚህ እየፈጠሩ መሄድ ነው። ከዛ ፕሮጀክት ማኔጀር ሁሉንም እያስገባን እንስራው አይደለ? ፐርሰን ነበሩ። ከዛ አለው መልቲፕል ሴክሽን የሚላለው እዚህ ጋር አለ እናደርጋለን። ስታተስ ከዛ ስታተስ ነው ይዘቻል ይላል ነው ከዛ ስታተስ ነው የመጀመሪያው ኖት ስታርትድ ሌላኛው ኢን ፕሮግረስ ኖት ስታርትድ ኢን ፕሮግረስ ከዛም በኋላ ሌላኛው ኮምፕሊትድ ኢን ፕሮግረስ ኤል ላይ ስፔስ አለች። እሺ ኢን ፕሮግረስ እዛ ኮምፕሊትድ ኦን ሆልድ ነው ኦን ሆልድ እሺ ምንድነው ዲፎልት ቫሊዩ not started default value not started not started yeah
እናደርጋለን ማለት ነው። የመጨረሻው ባጀት ነው። ይህ ከረንሲ ግን በኋላ ላይ ሶርቲንግ ላይ ባለፈው ዶክመንት ላይብራሪ ላይ እንትን ነበረው። አሁን እዚህ ላይ ይሰራል። ከረንሲ ምንም ነገር የለውም። በቃ በአገር ዋን ክሬት የኒው ሼር ፖይንት ፕሮጀክት ታስክ የሚል ክሬት የኒው ሼር ፖይንት ፕሮጀክት ታስክ የሚል ፍቃዱ ይላል። እዚህም ላይ ያለ ቲንክ ሆም ላይ የሚሄድና ወይም ሳይት ኮንቴንት የምንል ሳይት ኮንቴንት ነው መንገባ እንደቅድሙ ሳይት ኮንቴንት ሊስት ሊስት እንመርጣለን። ግሩፕ ፕሮጀክት ታስክ በል ፕሮጀክት ታስክ አዲስ ሰላም ነው። እንዴት ዋላችሁ? እንዳልበጠብቅ ብዬ ነው። ኦኬ ሰላም አዲስ አለን ስታረፍድ ጊዜ አንተን ስራ ይዘናል ጀመር ጀምሩት። ነው። እሺ ታስክ ነኝ ሲንግል ላይን ሪኳየርድ ፊልድ ምናምን አለው። ወይ ታስክ ኔም ላይ ገባና ኤዲት ኮለመን ሴቲንግ በታች ኮለመን ሴቲንግ ኤዲት ውስጥ እሺ ምን አለ ሪኳየርድ ፊልዱን ኦን ታድርገዋለህ። ወደ ታች ነው መሰለኝ። ምንድነው ሪኳየርድ ፊልድ? እሱንም ኦን አድርገው ዩኒክ ዲስ ኮለመን ኮንቴኒንግ ኢንፎርሜሽን ነው። የስ አድርገው ዩኒክ ቫሊዩም ይላል። ሴቭ አድርገው እና ወጣ። እሱ ደግሞ ፐርሰን አሳይንድ ፐርሰን ሪኳየርድ ፊልድ አለው አለው መልቲፕል ሪኳየርድ ፊልድ አለው መልቲፕል እና ሪኳየርድ ፊልድ ነው። ስታርት ዴት ነው ዴት ኤንድ ታይም ዴት ሌላኛው ታስክ ስታተስ ቾይዝ ነው። ቾይዝ not started choice in progress completed and default value not started. It's started. ሌላኛው ፕሮጀክት ነው። ሎካፕ ነው። ከሌላ ቦታ የሚመጣ ነው ማለት ነው። ፍሮም ፕሮጀክት ሊስት ሪኳየርድ ፊልድ ነው። ሰው ከምን ላይ ነው የሚሆነው? ከፕሮጀክት ግሩፕ ፕሮጀክት ከእሱ ሳይሆን ግሩፕ ፕሮጀክት ብለህ ስለሆነ ሴቭ ያደረግከው ግሩፕ ፕሮጀክት የለም። ሊስት ሪኳየርድ ፊልድ ይላል። ምን ፊልድ አለው? ታይትልን ብቻ ነው። ምንም እንውሰድ፣ ምንም አይለም። ፕሮጀክት ኔሙን እንውሰድ። ግን ቆይ እስኪ አታድርገው አሁን
ታይትሉን ብቻ ነው እየወሰደ ያለው። የሆነም ሉክአፕ የሚያደርገውን ኮለምን መውሰድ እንችላለን። እሺ በኋላ ያዘን ይሆናል። ኦኬ። ሌላኛው ፕሮሲጀር ታስክ የሚል ደግሞ አለ። እሱም እንደዛው ሉክአፕ ነው። ፕሮጀክት ታስክ ሊስት ታስክ ይላል። ኮለመን ቱ ፕሮጀክት ታስክ ግሩፕ ፕሮጀክት ታስክ የሚል ፕሮጀክት ታስክ ብቻ ፕሮጀክት ምንለው ከታች ከየት ይመጣል? ከየት ላይ ታስክ ኔሙን ማለት ነው። ከዛ ላይ እችን ብቻ ሎክ ያድርግ ይላል። ታስክ ኔሙን መልቲፕል እንትን አለ ይላል። ሎ መልቲፕል እሺ ሚኪሻ አለው መልቲፕል ሴክሽን ሴቭ ኦኬ። ሚኪ ጂና አንስታ ኦኬ ሶሪ ሚዩት ላይ አድርጌው ነው። እዚሁ ላይ እንዳላችሁ በመሀል እስቲ አሁን ሉክአፑን ስንሰራ ማለት ነው። አጋጣሚ ቅድም ሳየው ነበረና ሉክአፕ ራሱ ላይ ሉክአፕ መስራት ይቻላል እንዴ? እዚሁ ላይ ሆነን ከሌላ ሊስት ላይ ያለውን ወደዚህ እንዲያመጣ ማለት ነው። ሉክአፕ ሴንስ ከሌላ ከአንዱ ወደ አንዱ ነው ሉክአፕ ማድረግ የሚቻለው ወይስ ራሱ ላይ ሉክአፕ ማድረግ ይቻላል እንዴ? አይቻልም ማለት እንደዛ። አይ ቲንክ ፕሮጀክት ታስካችን አሁን እዚህ ላይ እያደረግክ ያለው ለምሳሌ ግሩፕ ፕሮጀክት ታክስ የሚለው ላይ ሉክአፕ አንተ የጠራኸው ፕሮጀክት ኔሙን ነው መሰለኝ የጠራኸው አይደለ? ስለዚህ አሁን ኦልሬዲ እዚህ ግሩፕ ፕሮጀክት ላይ ያለውን ፕሮጀክት ኔም መጥራት ሉክአፕ መስራት ያስፈልጋል ወይ ልል ፈልጌ ነው። ምናልባት ወይም ይሄ ፕሮጀክት ኔሙ ከየት ነው መምጣት ያለበት? ከቅድሙ ከፕሮጀክት ታስኩ ከሌላኛው ከአንደኛው ሁለት አይነት ነው ስሩ ብሎ ያዘዘናል እዚህ ላይ ለዛ መሰለኛ ሁለት አይነት ነው። የመጀመሪያው ከፕሮጀክት ታስክ፣ የመጀመሪያው ደግሞ ፕሮጀክት። አሁን ፕሮጀክት ታስክ ላይ ካለ ሉክአፑ መሰራት ያለበት ከፕሮጀክት ታስኩ ሳይሆን ከአንደኛው ነው መሰራት ያለበት አይደለ? አይ እንትን ነው ፕሮጀክት ታስክ የሚለው ሉክአፕ ኮለመን ቱ ፕሮጀክት ታስክ ይላል። ከፕሮጀክት ታስክ ላይ ሊስት እንዲያደርግልህ የምትፈልገው ታስክ ኔሙን ብቻ ይላል። አሁን ሉክአፑን እንድንሰራ ያዘዘው እዚሁ ፕሮጀክት ታስክ ላይ ሁነ ፕሮጀክት ኔሙን ከየት ነው የሚያመጣው? ፕሮጀክት ኔሙን የሚያመጣው ከፕሮጀክት ታስክ ውስጥ አምጥቶ ሉክአፑን እንዲሰራልን እያዘዝን ያለን። ይሄ ፕሮጀክት ታስክ ራሱ የሚባል እንትን አለን እንዴ? ፊልድ አለን ሊስት አለን እንዴ? ፕሮጀክት ታስክ የራሱ ነው። የሊስታችን ሉክአፕ ኮለመን ፕሮጀክት ታስክ ይላል። እዚህ ጋር ፕሮጀክት ታስክ ከሊስት ታስክ ኮለመን ኔሙን አምጣ ነው የሚለው። ታስክስ ሊስት ታስክ ጥያቄው ላይ ምንድን ነው እንትን የሚለው ከዛው ላይ ነው እየወሰደ ያለው ይመስለኛል። እኔ ጥያቄውን እንደተረዳሁት ፕሮጀክት ኔም ሉክአፕ ፍሮም ፕሮጀክት። እውነትን ነው እንደዚህ ያምታታል፣ ግን ራሱን ፊልዱን ለመጥራት ፈልገው ነው። ግን እዚህ ጋር ግሩፕ ሰሌክትድ ሊስት ኮርስስ ፕሮጀክት ታስክ ሳይሆን ይሄኛው ሰሌክት ሊስት አክሰስ ሊስት አሰ ሶርሱ መሆን የነበረበት ፕሮጀክት ነው። ከዛኛው ነው መሆን ያለበት ከፕሮጀክት ነው። ፕሮጀክት ላይ ታስክ ኔሙን ነው ማምጣት ያለበት፣ ከዛ ነው መምጣት ያለበት እንጂ ራሱ ላይ ከሆነም እንደዛ የሚሰራ አልመሰለኝም። ራሱ ላይ ፕሮጀክት ኔም የለንም እዚህ ላይ ፕሮጀክት ኔም እንደዛ ነው መምጣት ያለበት። ግን ታስክ ኔም የሚለው ነገር ከየት የመጣ ነው? ኦኬ ታስክ ኔም አይ እዚህ ቲንክ ጋር ፊልተር እዚሁ ላይ ነው እየሰራ እሱ ነው። ታስክ ኔም ከሆነ ኖ ኖ አሁን ኖ ትክክል ነው የሚሆን። እንደዚህ ከሆነ ይሄዳል። አይ ምን ለምን መሰለህ እዚህ ጋር እንደዛ ያደረገው ላይክ ፊልተሪንግ ከምትሰራ አሁን ለምሳሌ በፊልተር ልታደርገው ትችላለህ። እዚህ ፔጅ ላይ ታስክ ኔማቸው እንደዚህ ሆነ ግሩፓቸው ከምትል እችኛዋ ሉክአፕ ከራሱ ላይ ራሱን ብቻ መርጦ የሚያወጣ ፊልተሪንግ ነው እየሰራ ያለው። ከፕሮጀክት ታስክ ላይ ለምሳሌ ከግሩፕ ታስክ ላይ ምንም ብቻ ታስክ ኔማን ብቻ እችን ብቻ እዚህ ላይ ዲስፕሌይ እዛሽ ኮለመን ላይ ብቻ ያችን ዲስፕሌይ እንዲያደርግለት ፊልተሪንግ ነው የሰራው። ላይክ ከራሱ ላይ ራሱን ሉክአፕ አድርጎ ግን ፊልተሪንግ አድርጎ ነው እየሰራ ያለው።
ጥያቄው እንደዛ ነው። እንደዛ ማድረግ ይቻላል። ግን ሉክአፕ የሚሰራው ከአንዱ ትችላለህ። ከሌላው ምን ነው መሰለህ የሚለው አሁን ዶክመንት በጣም ብዙ ከሆነና ፊልተሪንግ ስታደርገው ላይክ አጀሰንት ሮዎችንም አፌክት ያደርጋል። አንድ ኮለመኗን ብቻ አፌክት አያደርግልህም። ለምሳሌ እንዴት እንደሆነ አንድ ስዕላዊ መግለጫ ላምጣ። ለምሳሌ እንደዚህ አይነት ቴብል አለን። እዛ ቴብል ውስጥ እንደዚህ የተሰነጣጠቁ ነገሮች ናቸው አይደል ያሉ። አሁን እዚች ላይ ብቻ ያለችዋን ነገር ፊልተር ባረጋት ሆል ሆሪዞንታሉ እንደዚህ አፌክት ያደርጋል አይደለ? ቢኮዝ እችኛው ፊልተር ካረኳት በእሷ ተያያዥነት ያለውን ያደርጋል። አሁን እሱ ግን የፈለገው ምንድን ነው? ሆል ቴብል ይኖራል። እያንዳንዱ ላይ ኮለመን አለ። ይህን ኮለመን አፌክት ሳያደርገው እችኛዋን ኮለመን ብቻ ከነዚህ ውስጥ አምጥቶ እዚች ውስጥ እንዲዘረዝርለት ነው የፈለገው። ዊችዝ አፌክት አይደረጉም እንዳለ እነሱ እንደተዘረዘሩት ይሆናሉ። እችኛዋ ግን አፌክት ሳትሆን ሌሎቹን አፌክት ሳታደርግ እሷን ብቻ ፕሮጀክት ኔሟን ብቻ እንዲዘረዝርለት ነው የፈለገው። ከጎን ካሉት ጋር የሚያያይዛቸው ነገር ሊኖርም ላይኖርም ይችላል። ኦብቪየስሊ ግን ፊልተር ስናደርግ ወደ ጎንም ያለውን አይደለ አፌክት የሚያደርገው። አሁን ግን እችን ብቻ በሉካፕ ነው የምትመጣው ከእያንዳንዱ እንትን ላይ። እይታ አሪፍ ነው፣ እኔ ተመችቶኛል። ግን እንደዛ ብዬ ነው አሁን እየተረዳሁት ያለው ጥያቄው እንደዛ ነው። በዛ ተረዳው። ግን ምንድነው ሉካፕ የሚሰራው ከአንዱ ከሌላውን ከሁለት ከተለያየ መርጅ እንደማድረግ አይነት ነገር ነው ይሰራል የሚለው ቪዲዮ ላይ። ለዛ ብዬ ጠየቁኝ። በቃ እሺ ችግር የለውም። እንደሱም ይሰራል ከራሱም ይሰራል የሚለውን እንውሰድና እንሂድ። መልካም እሺ፣ ጎይዶ ተቀጥሉ። ግን እዚህ ጋር እሺ፣ አዲስ ሉክአፕ አሁን የሚኪሻም ጥያቄ በደንብ አልገባኝም። እንግዲህ ከኔ ይሆናል። ግን ሉክአፕ ሲሰራ ምንድነው አሁን በእኛ ጥያቄ ሴናሪዮ ራሱ ለምሳሌ ፕሮጀክት ኔም ላይ ሉክአፕ አድርጎ ከፕሮጀክት ሊስት የሚለው አሁን ፕሮጀክት ታስክ ላይ ነው ያለነው። ፕሮጀክት ታስክ ላይ ፕሮጀክት ኔሙን እዚሁ ጋር እየጻፍን መሄድ እንችል ነበር። ለምሳሌ ያሉን የተለያዩ ፕሮጀክት ስሞች ማለት ነው። ግን ኢዚ ወይ ምንድነው መጀመሪያ የፕሮጀክት ራሱ ሊስቱን ሰርተነዋል አይደል? የሆነ ቦታ ላይ አንድ ሌላ ሊስት ክሬት አድርገናል። አሁን ጥያቄው ምንድነው የፈለገው ፕሮጀክት ኔሙን እዚሁ ራሳችን ከምናስገባ አይ ቲንክ መጨረሻ ላይ ኤዲት ስናደርገው እያንዳንዱን ፊልድ የሚያመጣልን ነገር አለ መሰለኝ። ከፕሮጀክት ሊስት ላይ ምኑን አምጣልን ያልነው ስፔሻሊ ታይትሉን ነው ማድረግ ያለብን፣ ወይም እዛ ላይ ሪኳየርድ ፊልድ ያልነው። ያ ማለት ለምሳሌ ሪኳየርድ ፊልድ ያልሆነ ወይም ታይትል ያልሆነ ብናመጣለት ሲመዘገብ ሳናስገባው ኢምፒት ያርገን ልናልፉ እንችላለን። በዚህ ጊዜ ምንም ቫሉ ላይኖረን ነው ማለት ነው። አሁን እዚህ ጋር ፕሮጀክት ኔም ነው። ታይትሉ ከሆነ ግን ታይትል ኢምፒት መሆን አይችልም፣ ወይም ሪኳየርድ ፊልድ ደግሞ ሳይሞላ ማለፍ አይችልም። ስለዚህ ፕሮጀክት ኔሙን ከማጋጠጥ ባይ ዲፎልት አምጣልናል ነው ከፕሮጀክት ሊስት ላይ የተለያዩ ፕሮጀክት ሊስቶች ስላስገባን አምጣልን። ከዛ ሌላው ጥቅሙ ምንድነው እዚህ ጋር አምጥቶ ሲያስቀምጥልን ክሊኬብል ነው የምትሆነው ያቺ ፕሮጀክት ሊስት። ክሊኬብል ስትሆን ኤኒዋን መጥቶ ያችን ክሊክ ሲያደርጋት ስለዛች ፕሮጀክት መጀመሪያ ያስገባንለት ዲቴል ከዚህኛው ጥያቄ በፊት አንድ ፕሮጀክት የሚል ክሬት አድርገን የለ ፕሮጀክቱ ላይ ለምሳሌ ፕሮጀክት ኔሙን፣ ፕሮጀክት ዲስክሪፕሽኑ፣ ፕሮጀክት ማናጀሩ ማን እንደሆነ፣ ስታተሱ፣ በጀቱን ለማየት እንችላለን ማለት ነው በአንድ ክሊክ። ባይሆን ግን ከአንድ ሊስት ወደ አንድ ሊስት ሙቭ እያደረግን እዚህ ጋር ስሙ ብቻ ቢሆን ኖሮ ጠቅለን ያስገባንለት ከፕሮጀክት ኤ ቢሆን ኖሮ ጽፈን ያስቀመጥለት ስለ ፕሮጀክት ኤ ማወቅ ብንፈልግ እዛኛው ፕሮጀክታችን ላይ ሄደን ነበር የምናየው። አሁን ግን እዚህ ጋር በፕሮጀክት ኔም በሉክአፕ ስናስገባለት ክሊኬብል ናት። ዋን ክሊክ እዛኛው ሊስት ላይ ወስደንና ስለዛም ፕሮጀክት ዲቴል ማየት እንችላለን ማለት ነው። ቴንክ ዩ። ኦኬ ያው ዋናው ይሄ እዚህ ጋር አዲስ እንዳልከው ክሊከብል ነቱ ነው የሚለየው ማለት ነው። እዛው ላይ ክሊክ አድርገን ዛሬ ለማየት ነው ሊስቱን። ያው ትልቁ አድቫንቴጃችን እሱ ነው። አሁን አሁን በትልቅ እንትን አስበው አሁን እኛ አንድ ፕሮጀክት ሊስት አንድ ግሩፕ ፕሮጀክት ታስክ ምናምን 2 3 4 ሊስት ብቻ ልትኖረት ትችላለች። እዚህ ጋር ግን ያው አሁን ስናስብ ሁሌ በኦርጋናይዜሽን ሌቭል በበልክ ስለሆነ ማሰብ ያለብን
የተለያዩ በጣም ብዙ እንትኖች ቢኖሩን የአንዷን ኢንፎርሜሽን ለማወቅ ከሌ ጋር ሄደን ደግሞ እንደገና ሰርች አድርገን ፈልገን ከምናይ እዚህ ጋር አያቀልም ፕሮጀክት ኔሙን ሉክ አፕ አድርገን ከዛችኛዋ ሊስት ላይ አምጥተን እዚህ ጋር ብንጽፈው እና ኤኒታይም ስለዛ ዲቴል ማወቅ ብንፈልግ ሄደን ሰርችም ከማድረግ አንዱ ጥቅሙ እሱ ነው። ሉክ አፕ እዛ ቪዲዮ ላይ አይተው ከሆነ እዚሁ አጠገብ ላጠገብ ዲፓርትመንቱን አንድ በሉክ አፕ አንድ ደግሞ በኖርማል ቴክስት ነበር የጻፈው። ቴክስቱ ኖርማል ቴክስቱ ክሊክ አይደለም ስለ አይቲ ዲፓርትመንት ለማወቅ ገብተህ እንደገና ሄደ ነው የምታውቀው። ፕሮጀክት ኔሙ ደግሞ እንደዛ። በአሁን ግን አንተም እንዳልኩት ትክክል እዚህ ጋር ፕሮጀክት ኔሙ ላይ ፕሮጀክቶቹን በሆነ ነገር ዘርዝረህ ይዘህ እንደገና የፕሮጀክቱን ጽጥለ መጻፍም ይቻላል። እሱም አንድ መንገድ ነው፣ ግን ያው ነገሮችን ለማቅለል። ኦኬ እሺ ቴንክ ዩ። ኦኬ ናይስ ዲስከሽን። ኦኬ ፋይናሊ ኮንፊገር ዘ ሊስት ሴቲንግ ቱ ኢኔብል ቨርዥኒንግ ይላል። ሶ አይ ቲንክ ሊስት ሴቲንግ ውስጥ እንገባለን። ሶ ቨርዥን ሴቲንግ ውስጥ ኢኔብል ማድረግ ነው። ሶ አይተም ቨርዥን ሂስትሪ የስ ነው ባይ ዲፎልት 50 ይላል። ኦኬ በቃ እሷ ሜክ ሹር እንድንሆን መሰለኝ የስ የምትለው እሷ ክሬት ቨርዥን ክሬት ቨርዥን ኢች ታይም የምትለው የስ መሆን አለበት። ስለዚህ ወደ ሁለተኛው ጥያቄ ግሩፓችን ላይ ገባ። ግን አሁን ኢንቮይስ ዞሮ ሌላ አዲስ ነው ክሬት የምናደርገው ሁለተኛው ላይ ቲንክ ዲዛይን ኤንድ አፕላይ ሜታዳታ ቤዝድ ኦን ዘ ናቪጌሽን ይላል። ክሬት የከስተም ቪው ኔም ኮምፕሊት ታስክ ይላል። ኢን ፕሮጀክት ታስክ ሊስት ፊልተር ዘ ቪው ቱ ሾው ወረኛው እዚህ ጋር ክሬት የከስተም ቪው ኤንድ ኮምፕሊት ታስክ ይላል። ከስተም ቪዋችን ምንድነው? ኮምፕሊት ታስክ የሚል ከስተም ቪው ፈጥር ነው። ኢን ዘ ፕሮጀክት ታስክ ሊስት filter the view to show only tasks with the completed status and group them by project name. እዚህ ፕሮጀክት ታስክ ላይ ነው እና ፕሮጀክት ታስክ ላይ ሆነን ቪው ፍጠሩ፣ አዲስ ቪው ፍጠሩ እያለ ነው። ስለዚህ አዲስ ቪው ስንፈጠር እዚህ ጋር አድ ቪው ነው አይደለ? አይደለም ነው እኔ በሌላ እዛ ሴቲንግ ውስጥ ምናምን ገብቼ ነበር፣ ግን እንትኑ ሲምፕል ዌዩ ይሄ ነው የሚሆነው። በዚህ እንቀጥል። አይ ዶንት ኖ ሌሎቹ ሀሳብ ካላቸው። እኔ ሊስት ሴቲንግ ውስጥ እየገባሁኝ ግሩፑንም ፊልተሩንም አንድ ላይ እየጨረስኩ ነው የወጣሁት። ግን እሺ በዚሁ እኔ ኮምፕሊትድ ታስክ ፊልተር ሾው ኦንሊ ዘ ኮምፕሊትድ ስታተስ ይላል። ሶ ምን ውስጥ ነው የምናደርገው? እኔም የሞከርኩት በዛ በኩል ነው፣ ግን በሴቲንግ ውስጥ በሴቲንጉን የሞከርኩት ግን ይሄኛውን ኮምፕሊት እንደዚህ ታስክ የሚለው እናደርገውና ስታርት አሁን እዚህ ቪ ላይ ከሆንም በኋላ ምንድን ነው ፕሮጀክት ኔሙን ማለት ነው ሊስት ፊልተር ቪው ቱ ሾው ኦንሊ ታስክስ ዊዝ ኮምፕሊትድ ይላል። ሶ ኮምፕሊትድ የሚል እንትን አለን እንዴ? ኮምፕሊትድ ታስካችን ቅድም እንትን ስላደረግን ታስክ ስታተስ ላይ ምናምን ኮምፕሊት ያልነው ስላለ ከሱ ጋር በሆነ ኢኩዌሽን የምንሰራ መሰለኝ። እኔ እንደዛ ነው ያሰብኩት። ፊልተር ባይ ምንም ነገር የለውም። ትክክል ነው። ግሩፕ ምንድን ነው አላማው እኮ እንደሱ ነው። ሰሚ አንተ ትክክል ነው። አሁን ምንድን ነው እዚህ ጋር መጀመሪያ አይታችሁት ከሆነ ኦል አይተምስ ላይ ነበረ ቪው ማለት ነው። አሁን አዲስ ቪው ክሬት አድርጉለት ማንም የሚባል ለፕሮጀክት ኮምፕሊት ዳይሬክት አረክ እሱን እሱ ላይ ተሆነና ምን አድርጉት የሚለውን ታስክ ላይ አሁን ምንም ዳታ ስለሌለን ነው በሜታ ዳታው ስለምንሄድ በኋላ ቾይስ አይደለ ኮምፕሊትድ ኖት ስታርትድ ነው ነገር የሚል አንድ ቾይስ የከተትክበት ኢን ፕሮግረስ ምናምን ነገር የሚል ታስክ ስታተስ ላይ መሰለኛ ሳምፕል የተሰጠን ነገር የለም። እዚህ ውስጥ የምንሞላው እኛ ልንሞላ ነው ወይስ እንዴት ነው? የለም የተሰጠ አንድ ጥያቄውን ገና ላይ ዳታ የተሰጠ ምንም የለም።
እሺ በቃ አይ ቲንክ ሴቲንግ ውስጥ እንግባና አትሊስት ፊልተሩን እና ግሩፑን እናድርገው። ከዛ ሴቲንግ አሁንም አንተ በሄድክበት ትችላለህ። አሁን ለምሳሌ የታስክ ስታተስ እና ኮለመኑ ላይ ታስክ ስታተስ አይደል? በእርግጠኝነት እሱ ነው። አንድ ቆይ ቼክ እናድርግ። የትኛው ኮምፕሊትድ ማን ነገር ቅድም ብለህ በቾይስ እንዳስገባለት ታስክ ስታተስ ራሱ ምንድነው የሚለው? አሁን ኮለመኑን እንትኑን በምናስተካክለው ኮምፕሊትድ በሚል አሁን እዚህ ጋር አይ እሱ ጋር ሰውን የምገባው ሊስቶቹን ለማየት ነው። እዚህ ውስጥ ገብተን ፊልተር ባይሆኑ እዚህ ውስጥ ይዘረዘር ነበር ዳታ ቢኖረው ምንም አሁን ስለሌለው ነው። ስለዚህ የሆነ ነገር ማስገባቱ ያለብን ነው። ይህንን ሳምፕል እንትን ዳታ መስራት አለብን ማለት ነው። ኤክሴል እና መቅዲ ሳታስገቡ ነው በሴቲንጉ የሰራችሁት እናንተ ባላችሁት መንገድ? በሴቲንጉ የእናንተን እንየው። ምንድን ነው የእናንተ የሚፈጥሩ? አይመጣም እዛ ላይ ግን የእናንተ ላይክ ሴቲንግ እዚህ ውስጥ ገብቼ ሴቲንግ ሊስት ሴቲንግ ከዛ ኦል ዘ ዌይ አይመጣም ግን የሆነ ፎርሙ መሟላት ያለበት ነገር ይቀራል መሰለኝ። ክሬት ቪው አልኩትና ኦል ዘ ዌይ ዳውን። አይ አይደለም፣ ወደ ታች ከቪው ታች ወደ ታች መጨረሻዋ እሷ ክሬት ከዛ ስታንዳርድ ቪው በለውና የመጀመሪያውን ከዛ ጅስት ምንድነው አሁን እንትን ቪው ኔሙ እሱ ጋር አይደለም። ፊልተሩን ኔሙን ኦልሬዲ ጻፍን፣ ከላይ ይጠይቃል። አይተው ከሆነ ይኸው ቪው ኔሙ ኮምፕሌትድ ታስክ አለው ማለት ነው። ከዛ ደግሞ ቀጥሎ ምን አድርጉ ነው የሚለው? ፊልተር አድርጉት ነው የሚለው። ወደ ታች ፊልተር እዚህ ጋር ክሬት ፐርሰናል ቪው ያለሽ ማለት ነው። አይ እሱን ኦዲየንሱ አልተጠየቀም። ኢትስ ኦኬ አይ ቲንክ ኢትስ እንደፈለከው እንደ ምርጫህ ነው። ፊልተር ላይ ትሄዳለህ። ፊልተር አድርጉት ይሌለ ፊልተር የሚል አለ ወደ ታች ነው። አዎ እዚህ ጋር ፊልተሩን አሁን ምንድን ነው የምናደርገው? ምን የሚለውን ስታተስ አሁን እዚህ ጋር አልመጣል ያለኝ እንጂ ስታተስ ኢዝ ኢኳልስ ቱ ኮምፕሊት የሚለውን ደግሞ ባዶ ቦታ ላይ አሁን እዚህ ጋር አልመጣ ስላለኝ ነው እኔ የተውኩት እንጂ አይ እዚህ ጋር ምንድን ነው የምንመርጠው? ጥያቄውን ላንበው። ፊልተር ሾው ኦንሊ ታስክ ዊዝ ኮምፕሊትድ ስታተስ የሚል ግሩፕ ታስክ ስታተስ የሚል ፈልግ። ግሩፕ ታስክ ስታተስ ከሱ ላይ ስለሚለን ታስክ ስታተስ ብሎ ነው መሰለኝ የገባው። ግሩፕ ብለን የገባው ታስክ ስታተስ የሚል አለ። ኮለመኗን አለ ኮለመኗን ታስክ ስታተስ የሚል አያችሁን? ያላየሁም አለ ወርታች። ኦኬ እሺ፣ ከእሷን ኢዝ ኢኳልስ ቱ ኮምፕሊትድ በለው። ኢዝ ኢኳል ቱ ኮምፕሊትድ ይመጣል። ኦልሬዲ እዛ ስላስገባንለት ኮምፕሊትድ አይ ቲንክ በካፒታል ነው የተጻፈው። ቢኮዝ እንደዚህ ሎጂክ ሆነ እንትኑን ማየት አለብን። እሺ እንግዲህ ሼር ፖይንቷን በኒው ስትጽፈው ይመጣል መሰለኝ። አዎ አገኘው። ኦኬ እሱ ከዛ ደግሞ ምን አድርጉ ይላል? ግሩፕ አድርጉት ይላል። ግሩፕ ባይ ላይ ክሊክ አድርግበት። ኤንድ ብለህ ማለት ነው። ኤንድ ማለት የለበትም እዚህ ጋር። በቃ እሱ ፊልተራችን አንድ ብቻ ነው። አሁን ይሄ ግሩፕ ነው። ሌላ ግሩፕ ባይ የሚለው ላይ ነው የምንገባው። ፊልተር ጥያቄው ላይ መጀመሪያ ፊልተር አድርጉት በታስክ ኤንድ ግሩፕ ባይ ፕሮጀክት ወይም አይደለም የሚለው ኤንድ በግሩፕ ኤንድ እንትና ኦኬ ኖ ኤንድን የምንጠቀመው እዚህ ጋር ምንድን ነው? ሁለት ፊልተር ሜተድ ቢኖረን አሁን ኮምፕሊትድ እና ፌልድ የሚል ኦፕሽን ቢኖረን በሁለቱ ፊልተር አድርጉት ቢባል ኤንድ ወይም ኦር እያለን እንሰራለን። አሁን እዚህ ጋር ግን የተባለው አንድ በፊልተር አንድ እዛ በኮምፕሊትድ ባለው ከእንደገና ደግሞ ሌላ ግሩፕ ባይ አድርጉት ነው የሚለው። ስለዚህ ፊልተራችን አንድ ብቻ ነው። ኤንድ ወይም ኦር አንጠቀምም እዚህ ጋር። አይ ይሄኛውማ ላይክ መጀመሪያው በስታተስ ፊልተር አረግ ነው። ከዛ ደግሞ ላይክ በግሩፕ እንትናቸው ደግሞ በፕሮጀክት ኔም ነው። አሁን እዚህ ውስጥ የሚያሳይ ልክ እዚህ ውስጥ ዳታ ሲገባ የሚያሳየን ምን እንደሆነ ታውቃለች? ኮምፕሊትድ የተደረጉትና
የግሩፕ ኔማቸውን ማሳየት አለበት። እሱ ሁለቱ ፊልድ ብቻ የግሩፕ ነው ነው፣ የሚታየው። በፊልተር አይደለም። አሁን ፕሮጀክት ኔምን ግሩፕ ባይ ነው የምታደርገው። ይኸው ግሩፕ ባይ የሚል ኦፕሽን አለን እኮ እዛ ውስጥ ነው እንጂ የምንገባው። እዚህ አሁን አንተ ያለኸው ፊልተር ውስጥ ነው። በሁለቱ ፊልተር አድርግ አይልም ጥያቄው። በኮምፕሊትድ በሚለው ፊልተር አድርግ፣ ከዛ ደግሞ በፕሮጀክት ኔም ግሩፕ አድርግ ነው የሚለው። ስለዚህ እዚህ ግሩፕ እንደዛ ነው አሁን ባይ ላይ ነው የተረዳሁት፣ እንደዛ ነው። የምትገባው። ግሩፕ ባይ ላይ ትገባና በፕሮጀክት ኔም ደግሞ ግሩፕ እናደርገዋለን። እስቲ ቆይ እኔ አልሰረጸም። እዚህ ጋር ስላይትሊ እኔም ዲፈረንስ አለኝ ከእናንተ ግን እስቲ እናንተም ባላችሁት እንቀጥል ነው። ግን አሁን እዚህ ላይ ላይክ አሁን ይሄ ከባኪንድ ላይ እየሰራ ነው ነው ይሄ እዚህ ውስጥ እየገባችሁት ያላችሁት ማለት ነው። ሴም ቲንግ እዛ ላይ ዳታ ቢኖር ኖሮ እዛ ላይ ፊልተር እናደርገዋለን። ግን አሁን ይሄ ከተሰራ በኋላ እዛ ውስጥ ቪው ውስጥ የሆነ ዳታ ቢመጣ አውቶማቲካሊ እዚህ ጋር በሰራ ነው ሴቲንግ ነው ብቻ ሄዶ ዲስፕሌይ የሚያደርገው ማለት ነው። ይሄ ኤኒ ታይም የሆነ ዳታ ቢመጣ ዲስፕሌይ የሚያደርገው እዚህ ጋር ሴት ባደረግ ነው ማለት ነው። ውቲስ ከጀርባው ያስተካከል ነው ነው። ግን ስናስተካክል መጀመሪያ ሎጂኩን እናውቀው። ምንድን ነው እያለን ያለው? ኮምፕሊትድ የተደረጉ ከፕሮጀክት ታስኮች ላይ ማለት ነው ከተሰጡት ውስጥ ኮምፕሊትድ የተደረጉት እነማን ናቸው? ከዛን እነዛ ኮምፕሊት የተደረጉት ስማቸው ማን ነው ነው። ፕሮጀክት ኔም ስማቸው ማን ነው? ሁለት ነገር ነው። ኮምፕሊትድ የሆነ ነገር ፊልድ አለ፣ ፕላስ ኮምፕሊትድ የተደረገው የታስክ ኔሙ መታየት አለበት። ሁለት ኮለም ፊልድ ነው ያለን ማለት ነው። ስለዚህ ሁለቱንም ደግሞ የሚያያይዝልን ኦር ካረግ ነው which is ታስክ ኔሙ ኢንኮምፕሊትድ ቢሆን ኦር ስለሆነ ዋን ፖዚቲቭ ዋን ኔጌቲቭ ከሆነ ዲስፕሌይ ላይ ያደረገው ነው። ስለዚህ ኢት ሃቭ ቱ ቢ ኤንድ መሆን መቻል አለበት ብዬ ነው ያምናለሁ። ምክንያቱም ኮምፕሊትድ የሆነና ግሩፕ ኔሙን የያዘ ማለት ነው። ወደ ጎን እንደዚህ ሆሪዞንታሊ እንደዚህ ቼክ ሲያደርግ የሆነ ዳታ ቼክ ሲያደርግ እንደዚህ ምንድነው ኮምፕሊትድ ነው ኦኬ ይሄድና ደግሞ ግሩፕ ስሙ ማን ነው ግሩፕ ፊልድ ውስጥ ይሄድና ኮምፕሊትድ የሆኑት እነማን ናቸው እያለ ቼክ እያደረገ ስማቸውን ያወጣል። ኮምፕሊትዶችን እንደዚህ ያወጣል። ስለዚህ ሁለት እንደዚህ አይነት ዳታ ነው የሚኖረን ማለት ነው። ኮምፕሊትድ ያደረገና ፕሮጀክት ኔሙን የያዘ ማለት ነው። ሊሆን ይችላል። በዛም ያስኬድ ይሆናል። ኤንድን ስለተጠቀምክ እዚህ ጋር ወይን ኮለመን የሚለው ጋር ኮለሜን ኮምፕሊትድ የሆነውን ትጨርሳለህ። ከዛም በኋላ እዚ ኳልስቱ ኮምፕሊት ኔሙን እዚህ ጋር ደግሞ እዚ ኳልስት የሚለውን ጋር ኮምፕሊት ኔሙን መምረጥ የሚችል ከሆነ ኢዝ ግሬተር ዛን ታስኩ ኮምፕሊትድ የሆነውን መረጥን። ከዛም በኋላ ደግሞ ኤንድ ግሩፕ ልናደርገው ነው። አሁን ታስክ ኔሙን ልናመጣ ነው። አሁን ግሩፕ ስታደርግ እኔ ደግሞ ምልህ ሳምዬ አሁን ያለኸው ፊልተር ኤሪያ ውስጥ ነው ያለኸው። ግሩፕ እያደረግክ አይደለም። ግሩፕ ጋር መሄድ አለብህ። ፎር ግሩፒንግ ዩ ሃቭ ቱ ጎ ግሩፕ ላይ ከታች አለ። ከታች ከፊልተር ቀጥሎ ይኸውልህ እዚህ ውስጥ ግሩፕ ባይ ላይ አሁን ያልከውን ነገር እንሰራዋለን። አሁን ኢንስፔክሽንስ እንደሱ ነው የሚሄደው። ፈርስት ግሩፕ ባይ ኮለመኑን የሚሰራ ይሄ ነው። ቴንክ ዩ መግሽ። ስለዚህ እዚህ ጋር ኤንድ የሚሆን ነው ኦርም ዋሬቨር ኢት ኢዝ እዚህ ጋር የምንሰራው ነገር ስለማይኖረን እዚህ ውስጥ የምንጨምረው ነገር የለም። አሁን ሌላው ጥያቄ ላይ ፊልተር ሁለት ይሰጠናል። ኤንድ በሚል አያይዞት የዛኔ ኤንድ እንልና ቅድም የጀመርካትን እንጨርሳታለን ለሌላው ጥያቄ። አሁን ግን እሱ ውስጥ ነው የምናደርገው። ግን እዛ ላይ ዳታ ቢኖረን ኖረው which is perfectly simple የሆነ ነበረ። ራሱ ኮምፕሊትድ የሚለውን ብቻ ስትመርጪ ኦልሬዲ ሆሪዞንታሊ ስለሚሰራ ነው። ግን ይሄ የእናንተ አሰራር ነው አይ ቲንክ ፐርፌክትሊ ሊሰራ የሚችለው። ሶ ፈርስት ግሩፕ አሁን እዚህ ውስጥ ማንን ነው የምናመጣው? ግሩፕ ኔምን ማለት ነው። ፕሮጀክት ኔም እና ፕሮጀክት ኔምን በቃ nothing else then group by the columns ምንድን ነው እሱ ደግሞ ፈርስት ግሩፕ ባይ ዘ ኮለመን ነው። ኦኬ ዘ ግሩፕ ባይ ዘ ኮለመን ይሄ ግሩፕ ከተደረገው እስከ ፈርስት ኔሞቹ ደግሞ ስማቸው በመሆነ ነገር ምናምን እያልሽ መስራት የምትፈልጊው ነገር ካለ መስራት ትችላለሽ። ለምሳሌ ክሬትድ ባይ በተደረገው ታስክ ኔሙን ዳታ ማለት ይጠይቀናል መሰለኝ ሌላው ላይ ከዛ በቃ ኦኬ ብለን እንላጣት። ኦኬ the view will be the name already exist ይላል። ኦልሬዲ ክሬት
ላይ ልክ ክሬት ነው። ስላደረግ ነው ኦልሬዲ አለ እያለን ነው። ኦኬ። ላይ ያለውን እናጥፋለትና አልቀየረለትም እዚህ ጋር ትንሽ ስፔሊንግ። ኦኬ ኦፕስ ኦፕስ ኢትስ ኦኬ። ያንን ዲሊት አድርገውና ሶስት ዶት አሁን ለውጡን አናየውም ዳታ ስለሌለ። ዲሊት ይሄን ዲሊት አድርገውና ያንን ክሬት እናደርግለታለን። setting and then create view, standard view. So project no project name completed task and then እዚህ ውስጥ መተን ሶርቲንግ ሳይሆን ፊልተሪንግ ላይ ኔም አደረግን እና ስታተሱን ነው ታስክ ስታተስ ፕሮጀክት ታስክ ነው እሱ። ታስክ ስታተስ ግን ከየትኛው ፊልድ ላይ ነው? የለም እዚህኛው ታስክ ስታተስ አለን። ታስክ ስታተስ የሚል አለን አይደል? ወይ ፕሮጀክት ታስክ አለ። አይ ቆይ አለን። ፕሮጀክት ታስክ ላይ ታስክ ስታተስ የሚል አይጠፋም አለ። እስኪ ፕሮጀክት ታስክ ሊስት ላይ ነው አለ። ታስክ ስታተስ አለ። ፕሮጀክት ታስክ ላይ ፕሮጀክት ታስክ ላይ አለ። ታስክ ስታተስ አለ። በጣም የቱ ጋር ለነገሩ ታስክ ስታተስ አለ። የራሱ ላይ ስለሆነ የገባ ነው የራሱን ፊልዶች ነው የሚያመጣው። ታስክ ስታተስ is equals to oops project task list completed ግን እዚህ ጋር ያመጣ ነበር መሰለኝ። ኮምፕሊትድ ራሱ ጻፈው አያመጣም። እዚያ ጋር ትጽፈዋለህ በእጅ። go to buy ፕሮጀክት ነኝ ኦኬ። የሆነ ዳታ ግን እንፍጠር እስከዛ ድረስ። እሺ ወደ ታች አያዝም ጥያቄው ላይ ምናልባት ምንም የሆነ እንትን የለውም። አሁን እዚህ ጋር ታስክ ስታተሳችን ኮምፕሊትድ ብላ ከላይ በሌፍት ሳይድ አየሃት? እሱ ያው ግን ምንም አሁን ይሰራል እያሳየን ነው። አሁን ክሊር ፊልተር ብለው ፊልተሩን ያጠፋል። እሱ ብቻ ሳይሆን ኦል አይተምስ ላይ ኦል አይተምስ ራሱ አይኖርም። እሱ ከላይ እሱ ጋር እንደዛ ነው። ይሄ ኦልሬዲ ቪው ዶክመንት ላይብራሪ ላይ ሰርተን ሴቭ የምናደርገው እንደነበረው ማለት ነው። ኦኬ ክሬት የከስተም ቪው ይላል። ክሬት የከስተም ቪው ኔም ኢንኮምፕሊትድ። ሶ በሚኪና በመጨረሻ አካሄድ እንሂድ። ኢን ዘ ፕሮጀክት ታስክ ሊስት ፊልተር ዘ ቪው ቱ ሾው ኦንሊ ታስክስ ዊች ኢዝ ኖት ስታርትድ ኤንድ ኢን ፕሮግረስ። ኦኬ አሁን እዚህ ጋር ኤንድ አለው። ስታተስ ኤንድ ግሩፕ ዴም ባይ ዘ ፕሮጀክት ኔም ይላል። እዚህ ውስጥ እንምጣና ሊስት ሴቲንግ ክሬት ቪው ስታንዳርዱን እንትና ቤኪ ሲሰራ ያው ይሄንን ስቴፕ ውስጥ አይ ቲንክ አልገባም። እዛ ቀደም ሳሚ ልክ ስጀምር እንደጀመርከው ነው የሰራው። ዳታ ስላለው ነው እሱ ዳታ ስላለው ነው። ኮምፕሊትድ ታስክ ኢንኮምፕሊት ሶሪ
incomplete task ዳታ ሲኖርሽ እዛ ላይ እንትኑ ላይ ኮለመኑ ላይ ስትሰራው ያመጣል ሊስቶች ኮምፕሊትድ ኢንኮምፕሊትድ ምናምን ስለሚያመጣ ለእነሱ ቀላል ነው። አሁን እዚህ ጋር ሎጂኩን እንወቀው። በፕሮጀክት ታስክ ይላል ፊልተር ሪቪው ሾው ኦንሊ ታስክስ መጀመሪያ ኖት ስታርትዶችን ያሳይ ኤንድ ፕሮግረስ ላይ ያሉት እነዚህን አስገብታል ቅድም ቾይስ ላይ አሉ። አሁን ምን ከታስክ ስታተስ አይደል? እነሱ የምናገኛቸው ታስክ ስታተስ ላይ ነው። የመጀመሪያው ኖት ስታርትድ ነው። ስታርትድ በላሽ ኤንድ ምንድን ነው ፕሮጀክት ነው። አንተ ክሬት ያደረከው እንዴት ነው? ከሱ ላይ ነው የምንመጣው። ከዚህ ኮፒ ስላደረኩኝ ኤንድ አሁንም ከፕሮጀክት ስታተስ ላይ ኢን ፕሮግረስ ነው አይደለ? ሁለቱም የሚሆነው ኢን ፕሮግረስ ኤንድ በላታችን እንዳትረሳው። ኦር ሳትሆን ኤንድ ትንሽ መቅዲሻ አምነናል። ኦኬ ቆይ ግሩፕ አደረግከው እንዲ ያላየው ባለው ግሩፕ አድርገው ይላል አይደለ? ካልተሳሳትኩ እዛው ገባና እናገኘዋለን አይደል? እስቲ እሱ ላይ እናገኘው። እዚህ ላይ እናገኘው። ኤዲት ማድረግ አንችልም እንግዲህ በፕሮጀክት ኔም ኮለመን ላይ እዛው ጋር እንዳለ እሱ ጋር እንዳለ አሁን ፕሮጀክት ኔም ላይ ሄድና ፕሮጀክት ኔም ኮለመን እሱ ላይ ሄደ ኮለመን ግሩፕ ባይ ፕሮጀክት ኔም በለው። አይ ግሩፕ ከሱ በታች በቃ አድርጎታል። ቼክ ማድረግ እንችላለን። ሴቲንግ ውስጥ ገብተን ያው ለውጥ ከተፈለገ ማየት ኤዚት ወርክ ግን ሊስት ያደርግልናል። ክሬት ሰው ከስተም ቪው ሊኖር ይችላል። ይኸው ታች እሱ ጋር ሄድና ክሬት ቪው በለውና ወይም ዛጋው ታገኘዋለህ። ታች ክሬት ቪው በለውና አይቼው ነበር። ያው ኢንኮምፕሊትድ ታስክ ምን አለ? እሺ ክሊክ አድርገው። ክሊክ አድርገው ነው አድርገውታል። በፈር እያደረገ ሰው ኦኬ ግሩፕ ባይ ፕሮጀክት ነው። አንተ ተላምጠው not started in progress። እሺ ኦኬ ሌላኛው አንድ ደግሞ ሌላ ከስተም ቪው ድጋሚ እንሰራለን። ክሬት ከስተም ፌልድ ታስክ ነው እሱ። ፌልድ ታስክ እችኛው ክሊክ ስላደረኳት አክቲቭ ሆና ቁጭ ብላለች። ፌልድ ታስክ ነው። ፊልተር ዘ ቢት ሾው ኦል ፌልድ ስታተስ ፌልድ ታስክ ፕሮጀክት ታስክ to show only tasks failed on the status in group by the project ነው። ኦኬ ፌልድ ታስክ አይደለም። አራተኛ ፌልድ የሆኑ አሉ እንትን ውስጥ አለን ቾይዝ ውስጥ አሁንም ታስክ ላይ ነው የምንሄደው። ፌልድ የሆነ እንደሱንም ግሩፕ በፕሮጀክት ኔም ግሩፕ እናደርጋለን። ግሩፕ ባይ ፕሮጀክት ነው።
እሺ ምናልባት እነሱ ነገር ዳታ እየሰጡን እስቲ ስታስገባው እዚህ ላይ ዲስፕሌውን እናያለን እንዳያሉን ነው። ይበሉ ምን ማየት ነው። ሰርተዋል። እኛ አሁኑኑ አንድ ኤክሴል እንፈጥራለን። አዲስ እየሞከርሽ ነው ለመፍጠር ወይስ የእነሱ ዳታ የለም እንዴ? አለ መሰለኝ እኮ የእነሱ ዳታ የለም እንዴ? ሶርሱ የለም። አለ። መቅዲሻ አንድ ድሮ ሳምፕል ኖት ታነብ ነበረ። ኖት ላይ የለም። ኖት ላይ ሳይሆን ኖት ላይ ሶርስ ሳይሆን ኤክሴል ሶርስ ላይ ሰጥተዋል። ያለ ይመስለኛል። አለ ሶርስ አለ ኤክሴል ፋይል ራሱን መጠቀም ይቻላል። እንዴ? ካለ ታዲያ ለምን አትነግሩኝም? ምን እስካሁን ድረስ የምታገሩ እሱ ነው። እስቲ እርግጠኛ ያለው ያለ ግን ይመስለኛል። ሶርስ እ? እስቲ እንየው መጀመሪያ ይኑር አይኑር። አይ ጥያቄውን ተከትለን ሄደን መጨረሻ ላይ አስገቡ ያ ሶርስ ተጠቀሙ የሚሉ ከሆነ እዛ ጋር እኛ እንዳንበጠበጥ እዛ ጋር እንጠቀመዋለን እንጠቀም። እንጂ አሁን አይቀርም። ቆይ እኮ የመጨረሻውን እዛው እንጨርሳት። እሷ የመጨረሻዋ ሳሚዬ እንትኑ ጋር ነው የምትሰራው ክሬት ከስተም ቪው ፕሮጀክት ላይ ኔም ፕሮጀክትስ ላይ ነው። ኦኬ አይ ቲንክ ሁሌ ዳታ አለ ፕሮጀክታችን ላይ እሷ ላይ ነው ክሬት የምናደርገው። ናይስ። ክሬት ከስተም ቪው ኔም ፕሮጀክት ኦቨርቪው። ሮንግ ወይም ከሆነ እንግዲህ ነግቤ ነግሮናል። ማለት ትክክል መንገድ ፕሮጀክትስ እኮ እያለን ነው። ያኛው ፕሮጀክት ታስክ ላይ ይሄ ፕሮጀክትስ እያለ እኮ ነው። ሊስት አይ ዴም ባይ ስታተስ ይላል። አይ አባባሌ ሮንግ አባባሌ ሌላ ሜተድም ካለው እዚህ ውስጥ መግባትም ከሌለብን ሾርት ከት ነገር ካለው ማለት ነው። ፕሮጀክት ኦቨርቪው ፕሮጀክት ሊስት ኤንድ ግሩፕ አሁን ይሄ ግሩፕ ብቻ ነው፣ ፊልተር አናደርግም። ባይ ስታተስ ናይስ። ኦኬ to enhance data integrity and facilities effective data management. For the task, this implement the following additional relationship. Create a client list with a column, client name, single line of a text. Okay. መቅዲሻ ቅድም ያልሽው ግን አሁን ሮንግ ያልሽው ላይክ የተለያዩ አይነት መንገዶች አሉን። ከነሱ ውስጥ አሁን ሁለቱ አንደኛው የተጠቀምንበት ነው የክላሲክ ቪው የሚባለው ማለት ነው። ሁለተኛው ያው ሞደርን ሼር ፖይንት ላይ ያው ቅድም ኦል አይተምስ ላይ ሄደን ኦል ዶክመንት ከዛ ክሬት ቪው ብለን እዛው አጠገቡ ጋር ልንሰራ የነበረው ዳታ ስለሌለም ማለት ነው። ኦኬ እሱ ነው። ሌላው በጄሰን መስራት እንችላለን። እሱ እንግዲህ ወደፊት እናየው ይሆናል። በፓወር አፕስም ልንሰራው እንችላለን። እሱ ነው አይ ቲንክ የምናየው ከሆነ ወደፊት ፓወር አውቶሜት ምናምን ነገር አሉ እና ሁለቱ ነው ትክክል ነው። ቀኝ የተጠቀምን ያለው ኦኬ እሺ ኦኬ። ስለዚህ አሁን እዚህ ጋር to enhance data integrity and facilities efficient data management build upon your existing project and the project task ላይ projects and project task ላይ ይላል lists implement the following additional relationship ይላል create a client list with a columns ይላል። እሺ እዛው ራሱ ላይ ሊስት ነው የምንፈጥረው። ለምሳሌ ፕሮጀክት እዚህ ጋር ነውና አድ አይተም በሚል ነው የሚገባው ነገር ወይስ ምንድን ነው? አዎ አይተም አድ ነው የምታደርገው። create a client list with a columns ይላል። አድ ኮለመኑ ላይ አድ ታደርግና ክላይንት ትጽፋለህ። አዲስ ኮለመን መፍጠር ነው አይደል ነገርየው። ፕሮጀክት እና ፕሮጀክት ታስክ ላይ አዲስ ኮለመን ክላይንት የሚል create a client list ነው የሚለው እዚህ ጋር with a column ሊስት ኖሮት ኮለመኖቹ እነዚህ ያሉት ነው እያለን ያለው። ሊስት ነው create a client list with a columns በእነዚህ የሆኑ ኮለመንሶች ሊስት ፍጠር ነው እያለን። አዎ ትክክል ነው እኮ ታዲያ እዛ ኮለመን ላይ ክላይንት የሚል ሊስት ጨምርበት ነው። እንደዛ ነው የተረዳሁት እንግዲህ ክላይንት የሚል አንድ ኮለመን እዛ ሊስቱ ላይ መጨመር ማለት ነው። የቱ ሊስት ላይ እዛ ቀደም ስንጨምራቸው የነበረ ፕሮጀክት ኔም ስታተስ ምናምን ስንላቸው እንደነበረ ሁላ ክላይንትስ የሚል አንድ ኮለመን ፕሮጀክትስ እና ፕሮጀክት ታስክ ላይ እንጨምር አይነት ነገር ነው አይደል? አይ ደግሞ የተረዳሁት
ክላይንት የሚል ሊስት ነው ክሬት እችን ብቻ እናደርጋለን። እችን ብቻ ኖ ኖ ኖ እችን ብቻ እሱ ክሬት ክላይንት ሊስት ብቻ ይላል። ሳይሆን ሳሚሻ አሁን ምን መሰለህ ጥያቄ እያለ ያለው ምን ተገባ upon you register project and project task skill phone one ማንጋ ነው upon you existing project and project task skill ምንድን ነው? በፕሮጀክታችን እና በፕሮጀክት ታስክ ሊስት ላይ በሊስት ግን ምንድን ነው የሚለው አሁን ክላይንት ሊስት የሚል አንድ እንፈጥራለን። ክላይንት ኔም፣ ኮንታክት ኢንፎርሜሽን፣ ኢንዱስትሪ የሚል ኮለመን ያለው ን ከዛ በኋላ ጥያቄ ምንድን አድ ክላይንት ሉክአፕ ኮለመን ቱ ዘ ፕሮጀክት ሊስት። አሁን ፕሮጀክት ሊስቱ ላይ ሄደን አንድ ሉክአፕ ኮለመን ክሬት እናደርጋለን። ማንን ሪፈር እንዲያደርግልን? ክላይንት ኔሙን። ሶ አንድ ሊስት ነው የምንፈጥረው። አሁን ምንድነው ዳታ ኢንቴግሪቲ ልንሰራ ነው ማለት ነው። ከማጋ ከፕሮጀክት እና ከፕሮጀክት ታስክ ከሚለው ኖርማሊ ሊስት ነው የምንፈጥረው ማለት ነው። ሊስት ነው ክሬት የምናደርገው እንጂ አይ ዶንት ኖ በሊስት ውስጥ ሌላ ሊስት መስራት ከቻለን አላውቅም። አይ በሊስት ውስጥ ሊስት የለውም ሲጀመር። ግን አሁን የትኛው ሲጀመር ግሩፕ ሳይት ልክ እንደዚህ ግሩፕ ፕሮጀክት ምናምን እንዳልነው ለብቻው ክላይንት የሚል ሊስት እንፈጥራለን፣ ኮለመኖች ያሉት ማለት ነው። ከዛም ጥያቄው ከታች ተያያዥነት አለው። እዚች ጋር መጠን ሊስት እንፈጥራለን ነው። ይሻ ገብቷል ወይስ ያንተ ሀሳብ? ገብቶኛል። ክላይንት ነው አይደል? ክላይንት። እሺ አፖን ዩር ኤግዚስቲንግ ሊስት ስለሚል ቅድም ሚኪሻ ነው ያለው ከፕሮጀክት ላይ ታስክ ላይ ተኩኖ ሌላ ሊስት ይፈጠራል የሚለው ጥያቄ ነበረብኝ እኔ ላይ። አፖን ዩር ኤግዚስቲንግ ፕሮጀክት ኤንድ ፕሮጀክት ታስክ ሊስት ስለሚል ከላይ ጥያቄው ላይ እና አፖን ነው የሚለው አፒን ወይም ቢል ሳይድ ምናምን ቢል ያ አፖን ማለት ላይክ ባላችሁ ላይ አንድ ሊስት አድርገን ኢንተግሬት እናድርገው። ለምን? ዳታ ማኔጅመንቱን ኤፊሽንት ለማድረግ። እሱ ሪኳየርድ እናደርገዋለን ክላይንት ኔሙን። ኮንታክት ኢንፎርሜሽን ምንድን ነው? መልቲፕል ላይን ኦፍ ቴክስት ሌላ ነገር የለውም። ኢንዱስትሪ ቾይስ ነው ብለዋል። ቴክኖሎጂ ያለ ኬር እና ፋይናንስ ወደ ጥያቄ ነው። add a client lookup column into the project list ይላል። This column references the client name in the client list, establishing a relationship between a project and their responsive client ይላል። ስለዚህ ቅድም አዲስ እንዳለው ከክላይንት ላይ ሉክአፕ አድርገን የምናመጣው ወደ ፕሮጀክት ሊስት ወደ ፕሮጀክት ወደሚለው እንወስዳለን እና ማንን ነው የምንወስደው? ክላይንት ኔምን። This column references the client name in the client list, establishing a relationship between a project and their responsive client ይላል። ስለዚህ አንድ ኮለመን እንፈጥራለን እዛ እንትናችን ላይ ክላይንት የሚል ማለት ነው ፕሮጀክት ሊስታችን ላይ። ሌላ ኮለመን ስለዚህ ማለው ፕሮጀክታችን ላይ እንሄድና አንድ ኮለመን እንፈጥራለን። ያ ኮለመን ጀስት ዝም ብሎ ቴክስት ይሆን
ክላይንት በለው። ክላይንት ሉክአፕ ነው የሚሆነው። ሉክአፕ ነው እና ቴክስት ሉክአፕ ነው የሚሆነው። ትላላችሁ እንዴ? እዛ ጋር መቀየስ ይችላል። ክላይንት ነው። ግሩፕ ክላይንት በለው አንተ። እዛ ግሩፕ ስላልከው እዛ ላይ ችግር የለውም፣ ግን ያው ከየት እንደመጣ እንድናውቀው። አሁን ታይፕ ሉክአፕ ነው። ፕሮጀክቱን ከየት ነው የሚያመጣው? ከክላይንት ነው። ከላይ ግሩፕ ክላይንት፣ አይ ከፎርም ከሱ በተቻለ አራይን ያልሸክላል። የቱ ጋር ነው? ይዘው ነበር ፎርም ታስክ ከሱ ቀጥሎ እሱ ለእሱ አትለኝም። ምኑን ነው የሚያመጣው? ክላይንት ኔም፣ ክላይንት ኔሙን ብቻ። አያውን ቅድም እንዳልነው አሁን ክላይንት ኔሙን ላይ ሪኳየርድ ብለናል። ግዴታ ሉክአፕ ላይ የምንሰጣት ኮለመን አይዘር ሪኳየርድ መሆን አለባት ወይም ላይክ እንደ ታይትል በቃ ኢምፖርታንት፣ እሱን ሳንሞላ ማናልፈው ፊልድ መሆን አለበት ማለት ነው። ሌላ ደግሞ ቲም ሜምበር የሚል ሊስት ስሩ ተብለናል። ድጋሜ ሌላ አሁንም ብለን ሳይት ኮንቴንት ላይ የመቅዲን አካሄድ እንሂድ። እዚህ ሊስት መፍጠር እንደምን አደራችሁ? እንዴት ነው? ሰላም ነው? እናንተ ጋር ቀድሞ ነው የሚነጋው? አመሻችሁ እኛ ጋር አመሻችሁ። እንደምን አመሻችሁ ነው። እንደዛ ነው። ገና እየነጋልን ነው እኛ ጋር። እንግዲህ አዲስ አካውንት ክሬት አደረግሽ? አደርጋለሁ። እኔማ ዛሬ አለቀ። በቃ አሁን ገና እንትን አላደረኩም። አድርጋለሁ። ተቀበለሽ? በሌላ እንትን ነው? በሌላ ኢሜል። ስምሽ ግን ምንም ችግር የለበት? ችግር የለውም። ኢሜል ብቻ የሚቀየረው? የስ አሁን እዚህ ጋር ሳሚ ጥያቄ እሱን እየሰራ አሁን ይሄንን ምን ነበረ አሁን አዲስ ክሬት ያደረግነው ቲም ሜምበርስ የሚለው ሊስት እሱን ዋናው ቲማችን ላይ ሆነን ነው ክሬት የምናደርገው ኦር ሳይት ኮንቴንት ላይ ጀስት ሳይት ኮንቴንት ላይ ወደ ሳይቱ ላይ ነው እየፈጠር ልክ መጀመሪያ እንደ ፕሮጀክት እንደ ቲም እንደፈጠርናቸው ሁሉ ሳይት ኮንቴንት ላይ እየገባን እንፈጥረዋለን። ወደኋላ እንዳንወጣ ነው ሳይት ኮንቴንት የሚጠቅመን። ኦኬ እሺ። እዚህ አሁን ፕሮጀክት ላይ ሆነ ስለሆነ ሳይት ኮንቴንት ውስጥ የገባው ሳይት ኮንቴንት ውስጥ የገባው ስለሆነ ሳይት ውስጥ እዚህ ጋር ነው የሚፈጠሩት። ኦኬ እሺ። ላጋጠመው እሺ። አሁን እዚህ ጋር ብታይ ያው ግሩፕ ክላይንት አለን፣ ግሩፕ ቲም ሜምበር ያው እዚህ ጋር ከመጡ የሳይቶች ናቸው። ኦኬ እሱን ፈጠርን አለ። አድ አሳይኒንግ ቲም ሜምበር ሉክአፕ ኮለመን ፕሮጀክት ታስክ ላይ required field this column referring the member name in the team members list ensuring tasks are assigned to specific team member. Remove assigning person column. Assigning person column የሚል እዚህ ታስክ ላይ አለ እንዴ? አድ አሳይኒንግ ቲም ሜምበር ይላል። እንትናችን ላይ አሳይኒንግ ቲም ሜምበር አለ የለም። አሁን ክሬት አደረግ አዲስ ነው ክሬት የሚደረገው እሱ ነገር ኮለመን ነው እዚህ ጋር አሁኑ ቲም ሜምበር ላይ የለም። አሳይን ቲም ሜምበር የሚል አይ እንትን ፕሮጀክት ላይ ስንሄድ በዚህ ስም ፍጠረው ነው። ፕሮጀክት ታስክ ላይ በሱ ስም ትፈጥራለህ። ግን አሳይን ቲም ሜምበር ኮለመን አለ አይደል? ቲም ሜምበር ላይ አለ። ቲም ሜምበር ላይ አይ ቲም ሜምበር ላይ ሜምበርስ ኔም እና ሜምበር ኔም እኮ እሱን ነው የምታመጣለት። ፕሮጀክት ታስክ ላይ እችን ሮን ፈጥረና እዚሁ እንድንረዳ
ከዛ በኋላ ዲስ ኮለመን ሪፈረንሲንግ ሜምበር ኔሞቹን እነዚህም ማለት ነው። እነዚህን ሪፈረንስ የሚያደርግ ኢን ዘ ቲም ሜምበር ሊስት ኢንሹሪንግ ታስክስ አር አሳይንድ ቱ ስፔሲፊክ ቲም ሜምበር ሪሙቭ አሳይን ፐርሰን ኮለመንስ ይላል። ይሄ ነው አሁን ግራ የገባው። ታስክ ላይ አሳይንድ ኮለመን የሚል ካለ ሪሙቭ እናደርጋለን። ማን ላይ ነው ያለው? ፕሮጀክት ታስክ ላይ ኦንላይን ነው። ለማንኛውም ፕሮጀክት ማን እንደዛ አሳይንድ ፐርሰን አሳይን ይላል። ይህንን ኮለመን ሪሙቭ አድርገ ይላል። መጀመሪያ እንፍጠርኛ ሉካፕ እንፍጠር አሳይን ቲም ሜምበር የሚል ከማን ላይ ነው የሚያደርገው? ከግሩፕ ቲም ሜምበር ላይ ምን የሚያደርገው? ሜምበር ኔሞች ግሩፕ ቲም ሜምበርስ ላይ ነው የሚለው። ኦኬ እሺ፣ እኛ የሰራ ነው ቲም ሜምበር አይደለ? ያው ግሩፕ እያለኝ ስለሰጠ እኮ ይሄንን ኮለመን አጥፋው ይላል። ኮለመን ሲቲንግ ዲሊት የለውም። ዲሌት ነው እሱ ነገር አጥፋው። ሪሙቭ ይላል። ሪሙቭ እስቲ ሪሙቭ የሚል ኦፕሽን አይቻልም። ሙቭ ነው። ኦኬ አቺ ኤዲት ላይ ስትገባ አንተ ይላልስ ቆይ ኮለመንማ ማጥፋት ሴቲንግ ውስጥ የሆነ እሱ ሴቲንግ ውስጥ ግባ እስቲ። አሁን ኤዲት ላይ ስትገባ አይመጣም። ሃይድ ኦኬ እንትን የሚል አለ ሾው ኦር ሃይድ የሚለው ሜቢ እሱ ሪሙቭ ያደርገዋል። ኖ ዲሊት ነው የሚለው እሱ። ሪሙቭ ነው ሳይሆን ዲሊት አድርገው ማለት ነው። ኤዲት ብለህ ነው። ሪሙቭ ማለት ያው ዲሊት ማለት ኤዲት ዲሊት ነው። ዲሊት የሚል አገኘ እንዴ ታዲያ? አሁን ውስጥ አለ ኤዲት ላይ ኤዲት ውስጥ አለ አለች። እንደዚህ ስትገቢ ኤዲት ውስጥ ስትገቢ እጅታችሁ ጋር እንደዚህ እሷ ኦኬ እሺ፣ ማሻ አድርገናታል። ኦኬ በቃ አራተኛ ኢምፕሊመንቲንግ ቨርዥኒንግ ኤንድ አፕሩቫል ፕሮሰስ ነው። ኢኔብል ኮንቴንት አፕሩቫል ፎር ዘ ፕሮጀክት ታስክ ቅድም ስናደርግ ነበረ። ኦኬ ኮንቴንት አፕሩቫል አላደረግነው ለፕሮጀክት ታስክ። ሶ ፕሮጀክት ታስክ ላይ ነውና ሊስት ሴቲንግ ውስጥ ነው የምንገባው። ሳይት ኮንቴንት አይደለም፣ አሁን ሊስት ነው የሚሰራው። ሶ ቨርዥን ሴቲንግ ውስጥ እንገባለን። ኢኔብል ኮንቴንት አፕሩቫሉን ሪኳየር ኮንቴንት አፕሩቫሉን ይመስላል ማለት ነው። ቨርዥኖችን ናቶ እናድርገው። only user who can approve item now, only users who can approve and edit, or any users who can edit items. ምንም የጠየቀን ነገር የለማ። ያ ጀስት አፕሩቫሏን ብቻ ነው ኦን የምናደርጋት። እሺ add a new task and submit it for approval. Simulation and approval processed by approval. አሁን ይሄ ሪሶርሱን መጠቀም መቻል አለብን። ሪሶርሱን እስቲ ክፈተውና ነው አውርደው ኢምፕሎይ ምናምን የሚል አለ እዛ ውስጥ። እስቲ እዚህ ነው ሪሶርሱ የሚላል። አንድ አይነት ነው ሲለያል? አንድ አይነት ነው። ያቺ ግሪን ዋን ክሊክ አድርገባት።
አገኛት። ኦኬ ምንድን ኤክሴል አለ። ናይስ ኤክሴል ፋይል ነው። which is good. የኢምፕሎይ ኢንፎርሜሽን እችን ምን ላይ እናምጣት ነው አንድ ነው የሚያት እዚህ ጋር ነውና ያቀን አይተም ነው ወይስ በምንድን ነበር የምናስገባው? አደኔው ታስክ አይተም ብለው ካለ እሱ ላይ ማስገባት። እዚህ ጋማ አንድ በአንድ ነው የምታስገባው። ሙሉውን ሊስቱን አፕሎድ ምናምን ማድረግ አይቻልም እንደዚህ ላይ አፕሎድ ለማድረግ እኮ ነው። እሱ እንደ አዲስ ሊስት ፍሮም ዘ ኤክሴል ካላስገባ በስተቀር እዚህ ጋር ማስገባት አችልም። እዚህ ጋር አይተም ነው ማስገባት። አሁን ኦልሬዲ ሊስት ክሬት አድርገን አሁን ያኛውን ካየኸው የሊስት ፎርም ነው ያለው ኤክሴል። ሶ እዚህ ጋር ኤክሴሉ እንዳለ ላስገባ ካል ሌላ ሊስት እያስገባ ነው ማለት ነው። ግን ከዚህ ከኤክሴል ጋር እኮ አይገናኝም። የሆኑ ጥያቄ አይደለም አይገናኝም። ጥያቄው ምንድነው? ላይክ የሆነ ሲሙሌት አድርጉ ነው። የሆነ ፕሮሰስ የሆነ ታስክ አስገቢና ለአፕሩቫል ትልኪዋለች። ከዛ ያኛው ዩዘር መጥቶ እንደዚህ ማስገባት እንችላለን። ኦፊስ ዲፓርትመንት ምናምን አለ። ለእኛ ለሚያስፈልግ አንድ ሪሶርስ ብቻ ነው ያለን ወይስ ሌላም ሪሶርስ አለ? አንድ ነው። ሁለት ነው እንትን ያሉት ግን አንድ አይነት ነው። ሁለቱ አንድ አይነት ነው። ስለዚህ ማኑዋሊ እዚህ ውስጥ አድ አይተም እያደረግን እንትን ማድረግ እንችላለን። ታይትሉን የምንፈልገውን ከኤክሴሉ ላይ እየወሰድን ማስገባት እንችላለን። ምንፈልጋችሁ መጀመሪያ ሊስት እናደርግ። አይ ቲንክ ስለ ፕሮጀክት የሚያወራለ ዲፓርትመንት፣ ፎን ነምበር፣ ኤምፕሎይ ሄድ ምናምን ነው። ከኛ ሊስት ጋር ምንም ያገናኘው ነገር ፕሮጀክት ኔም ነው። እዚህ እሱ የሰራበት መሰለኝ አላከልን ለሪፈረንስ። ስለዚህ እኛ አንድ ኤክሴል ዝም ብለን መስራት እንጀምር ወይስ ቨርዥኒንጉን እንድናይ ነው አይደለ? ቆይ ጥያቄው ምንድን ነው የሚፈልገው? ቨርዥኒንጉን ሳይሆን ምን መሰለህ አሁን ቀደም ኮንቴንት አፕሩቫል ክሬት አድርገህ ኤኔብል አድርገህ የለ አዲስ ታስክ ታስገባና ሰሚት ታደርገዋለህ። ዴን አፕሩቭ የሚያደርገው ያኛው ሰውዬ ደግሞ ያንን ሄደ እዛ ጋር አፕሩቫል ጠይቀው እንዴት አፕሩቭ ታደርገህ። ባለፉት ስንሰራ የነበረው በሊስት አሁን ደግሞ የምንሰራው ማለት ኮንቴንት አፕሩቫል። እሺ እናድርግ። ዩዘር አለ ሌላ አይጠፋም። ስለዚህ አይ ቲንክ እንደውም እዚህ ጋር አዳርገው እንደ ሜምበር እሱን ዩዘር እዛ ዩዘር ላይ ሄደን የሆነ ክሬት አድርገህ ይሄኛው አፕሩቫል ቢሆን አሪፍ ነው። ዋናው አካውንት ኦነሩ ማለት ነው። ኦነሩ አፕሩቭ ቢያደርግ ነው ያኛው ክሬት አድርጎ አይሻልም? ታስኩን ያኛው ክሬት ያርግ እዚህ ጋር ሜምበር ላይ አዳርገውና ከዛ እዚህ ጋር ተመልሰህ መተህ አፕሩቭ ስታደርገው ሲሙሌት ስናደርግ እንድናይ ነው። በቃ ዋናው አሰብ። ኦኬ